እናቴ ሆይ ጓደኞቼ ይመጣሉ ሲመጡም ቤት እንደቀድሞ ማለና አስገቢና የሚበላ ካለ ስጫቸው ይብሉ መጠጥስ ብሎ የጠየቁሽ እንደሆነ ደግሞ ቃነቢ ደፍቶታል በያቸው የት ሄደ ብሎ ከጠየቁሽም ሄዷል አላውቅም በያቸው የሰው ልጅ የሸሪዓ ዕውቀት ያለው እንደውም ከሚያበጀው ነገር ይልቅ የሚያበላሸው ብዙ ነው ለዛም ነው ዑመር ኢብኑ አብዱል አዚዝ ረህመቱላህ ዐለይሂ من عبد الله بغير علم كان ما يفسد أكثر مما يصلح የሰው ልጅ ማለት ነው አላህን ያለ ዕውቀት የተገዛ እንደውም ከሚያበጀው ነገር ይልቅ የሚያበላሸው ነገር ብዙ ዛሬ እናት ያደረገችው ነገር ማለት ነው እከሌ የሚባሉ ሰሃቦችን ስም በመጥራት ከነሱ የበለጠ ቦታ አላት የባሏም ማለት ነው ቦታ ከከሌ ሰሃቢ የበለጠ ነው አንተም የሷልጅ አብዱላህ ዛሬ ያደረከው ነገር እከሌ ከሚባለው ማለት ነው ሰሃቢ የበለጠ ቦታ አንተም አላል ረሂመኩሙላህ ያ አህለል በይት እናንተ ጀግና ሆነችሁ ቤተሰቦች አላህ ያ ረህመት በእናንተ ላይ ይሁን ብለው ዱዓ አደረጉላችሁ ነብዩ አለይሂ ሰላም የሆነ ዘመን በኡመቴ ላይ ይመጣል ፊትና የሚበዛበት ዘመን በዛ ዘመን ላይ ማለት ዲኑን አጥብቆ የያዘ ሰው ልክፍም እሳት እንደጨበጠ የሚሆንበት ዘመን ይመጣል ብሏል ነብዩ አለይሂ ሰላም ያ ዘመን አሁን እኛ የምንኖረው ዘመን بسم الله الرحمن الرحيم الحمد لله رب العالمين وبه نستعين في أمور الدنيا والدين ونصلي ونسلم ونبارك على حبيبنا وقدوتنا ورسولنا محمد صلى الله عليه وسلم وعلى آله وصحبه أجمعين وبعد أقري محاضرة كمجمري بفيت سويت شعب أستاذ لما يقول لزاد رجال دمسكو إن شاء الله كنا تماريني الله لزان دعوكين دعاء ياركم ሌላው የዛሬው محاضراتችን إن شاء الله أرسطو ماذا يريد الإسلام منا لا سيما من الشباب እስልምና ከኔና ከናንተ ምን ይፈልጋል በተለይ ከወጣቱ ግን محاضራዬን ከመጀመሪያ በፊት إن شاء الله በዚህ ዱንያ ላይ በመንኖርበት ሰዓት እኛ እንደ ሙስሊም ሶስት ነገር ሊያስጨንቀን ግድ ይላል ሙስሊም ምን ጊዜም ህይወቱ እስካለ ድረስ ሞቶችን ዱንያ እስካለቀቀ ድረስ ሶስት ነገሮች ሊያስጨንቁት ግድ ይላል የመጀመሪያው الإخلاص ስራ ለአላህ Subhanahu Wa Ta'ala አብርቶ መስራት ዒባዳ መስራት ብቻ ሳይሆን እኔ የምሰራው ዒባዳ እኔ እዚህ ቁጭ ብዬ ስናገር እናንተ እዚህ ታድማችሁ ስታዳምጡ እኔ እዚህ የመጣሁት እውነት የአላህን Subhanahu Wa Ta'ala ፍለጋ ነው ወይ የሚለው ነገር ኢኽላስ የሚለው ነገር በጣም ሊያስጨንቀን ይገባል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ብዙ ጊዜ የሚለምነው ዱዓ አለች اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحد فيه شيئا الله يمسراون سراه لا ملكام ارغلي امسراون مسراه لا لانت يطرى ادرغلي امسراون سراه لا ለአንዳችም ሰው በውስጡ ማለት ነው ድርሻ እንዳይኖረውም አድርግልኝ ይሉ ነበር ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ ብዙ ጊዜ ይሄንን ዱዓ ማለት ነው ልክ ዑመር ኢብኑ ኸጣብ እንደሚለምኑበት ሁላ ይለምኑ ነበር እና ሁሌም እንጨነቅ የሚገባን ነገር የመጀመሪያው ኢኽላስ ነው ሁለተኛ ሙስሊም ጊዜ አላህ Subhanahu Wa Ta'ala ሊጠይቅ የሚገባው ነገር الاستقامة ያለንበት ዘመን ምን አይነት ዘመን እንደሆነ ሁላችሁም ታውቃላችሁ ወንድና ወንድ እንዲጋባ የተፈቀደበት ሴትና ሴት እንድትጋባ የተፈቀደበት ወንጀል ማለት ነው ወንጀል መሆኑ አልፎ ህግ ሆኖ ጸድቆ የሰው ልጆች በግዴታ እንዲወስደው
የህይወታቸው ማለት ነው መኖሪያ እንዲያደርጉበት የተገደንበት ዘመን ላይ የኖርን አይደለን? ያኔ የተለያዩ ማለት ነው ፈተናዎች የበዙበት ዘመን ላይ ያለነው። በእንደዚህ አይነት ዘመን ውስጥ ዲንን ይዞ ኖሮ በዚህ ዲን ላይ ማለት ነው አላህ መገናኘት የከበደ ዘመን ላይ ያለነው። ለምን ነብዩ አለይሂ ሰላቱ ወሰላም سيأتي على الناس زمان القابض على دينه كالقابض على الجمر የሆነ ዘመን በኡመቴ ላይ ይመጣል ፊትና የሚበዛበት ዘመን። በዛ ዘመን ላይ ማለት ነው ዲኑን አጥብቆ የያዘ ሰው ልክ ፍም እሳት እንደጨበጠ የሚሆንበት ዘመን ይመጣል ብሏል ነብዩ አለይሂ ሰላም። ያ ዘመን አሁን እኛ የምንኖረው ዘመን። ስለዚህ በእንደዚህ አይነት ዘመን ሊያስጨንቀን የሚገባ ኢኽዋኒ الاستقامة በዲን ላይ መጽናት። شيخ الإسلام تيمية رحمة الله عليه ስለ استقامة ሲናገሩ ምን ይላሉ? أعظم كرامة الاستقامة ትልቅ ከራማ ብሎ ማለት ትልቅ ስጦታ ብሎ ማለት ፊትና በሚዘዛበት ዘመን በአላህ Subhanahu Wa Ta'ala ዲን ላይ ማንንም ሳይታይ ወደ ቀኝ ወደ ገን ያኒ ሳይታይ በአላህ ዲን ላይ መጽናት። አላህ استقامውን ይስጠን። በሶስተኛ ደረጃ ኢኽዋኒ ሙስሊምን ሊያስጨንቅ የሚገባው ነገር الخاتمة የኻቲማ ጉዳይ ሁሌም ሊያስጨንቀን ይገባል። سفيان الثوري رحمة الله عليه بكى ليلة إلى الصباح. سفيان الثوري رحمة الله عليه كلتات عندك كلليቱ ሰዓት እስኪያነጉ ድረስ ማለት ነው አለቀሱ። እንግዲህ ሱፊያን الثوري ሲባል በተለይ ሐዲስ የሚቀሩ ሰው ያኔ ከምትቀሩ ሰዎች ወይንም የቀራችሁ ሰዎች ምን ያክል ቦታ ሱፊያን الثوري ረህመቱላህ ዐለይህ በእስልምና ውስጥ በተለይ በሐዲሱ ክፍል ያላቸውን ቦታ ሁላና ልታውቁት ትችላላችሁ። ለዛ ነው ቢሽሩል ሐፊ ረህመቱላህ ዐለይህ ስለ ሱፊያን الثوري ረህመቱላህ ዐለይህ ሲናገሩ ምን ይላሉ? سفيان الثوري في زمانه كأبي بكر وعمر في زمانهما. سفيان الثوري رحمة الله عليه ያላቸው ቦታ በዘመናቸው ልክ አቡበክርና ዑመር ረዲየላሁ ዐንሁ በዘመናቸው የነበራቸው ቦታ ነው ይላል። እንደዚህ አይነቱ ሰው ነው ከለታት አንድ ቀን ከሌሊቱ ክፍል ማለት ነው እስከ ሱብህ ያኒ እስከ ጠዋት ድረስ አለቀሱ። فقيل له أكل يعني أبكاؤك هذا على خوف الذنوب؟ كلليቱ ክፍል ማለት ነው እስካሁን የምታለቅስበት ምክንያት ሱፊያን الثوري ሆይ እንደው ማለት ነው ወንጀሎት አሳስቦት ነው ወንጀሎት አስጨንቆት ነው ሲሏቸው فأخذت ابنة من الأرض يعني الذنوب أهون من هذا የሆነሽ ብጣሽ ነገር ገለባ ነገር ከመሬት አንስተው ለሰዎች እንደዚህ ያደረጉ ያሳዩ ወንጀልማ ከዚህ ማለት ያነሰ ነው። انما ابكي خوفا من الخاتمه እኔ የሚያስለቅሰኝ የሚያሳስበኝ ሌሊቱን ማለት ነው እንዲያስጨንቀኝ ያደረው ነገር የኻቲማ ጉዳይ ነው። ስለዚህ ይሄ ሶስት ነገር እኛን ሊያስጨንቀን ይገባል። የመጀመሪያው ለኽላስ፣ ሁለተኛው استقامة ነው፣ ሶስተኛው ማለት ነው ኻቲማ ነው። الله سبحانه وتعالى ሁሉንም ይስጠን። ወደ ሙሐደራ ይልመለስ። እስልምና ከኛ ምን ይፈልጋል? በተለይ ከወጣቱ ክፍል ሁላችንም እንደምናውቀው ከነብዩ አለይሂ ሰላቱ ወሰላም ጎን ቆመው እስልምናው እዚህ ደረጃ እንዲደርስ ያደረጉት አብዛኛዎቹ ወጣቶች ናቸው። በእድሜያቸው የገፉ ነብዩ አለይሂ ሰላቱ ወሰላም ይዘው የመጡት ነገር እውነት መሆኑን እያወቁ ያን እሳቸው ይዘው የመጡትን እውነታ ተቀበለው እሳቸውን ከመከተል አሻፈረኝ ባሉ ሰዓት ነብዩ አለይሂ ሰላቱ ወሰላም ይዘው የመጡትን ማለት ነው ተቀበለው ነብዩን ተከትለው ዛሬ እኔና እናንተ የደረስንበትን ደረጃ እንንደርስ ትልቅን ዋጋ የከፈሉት አብዛኛዎቹ ወጣቶች ናቸው። እስልምና ለወጣቶች የሚሰጠው ቦታ በጣም ትልቅ ነው። ግን የሚያሳዝነው በኋላ እንደምንመጣበት ዛሬ እውነት ያ ማለት ነው ወጣት እስልምናው ባስቀመጠው ቦታ አለ ወይ? ይሄ ኢንሻአላህ ስንመጣበት የምናየው ጉዳይ ነው። ለዛም ነው አቡ ያህያ
الرازي رحمة الله عليه من إلال هل كان أصحاب رسول الله صلى الله عليه وسلم إلا شابا نبي عليه الصلاة والسلام يزيمتو تنقر تقبلك تكتلوا السو يعني وطاتوچ እንጂ ሆኗል ይላል ወጣቶች ነበር ابن عباس رضي الله عنه ሲናገሩ ምን ይላል ما بعث الله نبيا إلا وهو شابا وما أوتي العلم عالم إلا وهو شابا أن الله سبحانه وتعالى ملكتኞችን አላከም ወጣቶች ሆኖ ሳለ እንጂ አንድም ሰው እውቀት አልተሰጠም ወጣት ሆኖ ሳለ مرحبا بوصية النبي صلى الله عليه وسلم ان انت نبي عليه الصلاة والسلام لنيا عدرا بلاك بلو يستن يو يا نبي عليه الصلاة والسلام عدروች ሆይ እንኳንም ማለት ነው ወደሚገባው ሞታ መጣ በማለት በፈገግታ ነበር የሚያስተናግዷቸው ከዛ በኋላ አስቀምጠው ከበሸሯቸው ብለው ካስቀመጧቸው በኋላ ለወጣቶች ምን ነበር የሚሏቸው انتم ماني وصية النبي صلى الله عليه وسلم ان انت النبي صلى الله عليه وسلم على النوع عدراناچو وقد امرنا النبي صلى الله عليه وسلم ان نوسع لكم في المجلس عندنا انت انتو ወጣት በመናገኝበት ሰዓት ቦታ ማለት ነው እንድናሰፋላችሁ يعني መጣችሁበትን ቦታ መርሐባ እንድንላችሁ ያዙን ነበር وان نفهمكم الحديث ከነብይ ከሳችሁ የተቀበልነው ነገር እንድናስረዳችሁ እንድናስተምራችሁ አዘውን ነበር وانتم خلوفنا واهل الحديث بعدنا እናንተኛችን ዱንያ ከሄድን በኋላ ዲኑን ተረክባችሁ ማለት ነው ለትውልድ የምታስተላልፉ የነብዩ ሰለላሁ ዐለይሂ ወሰለም አደራ ናችሁ ከነብዩ ሰለላሁ ዐለይሂ ወሰለም የተማርነውን ዕውቀት ተቀብላችሁ የምታስተላልፉ የነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ባል ያኔ አደራ ናችሁ ይሉ ነበር ማወቅ ያለብን ኢኽዋኒ والله እስልምና ለወጣቶች የሰጠው ቦታ በጣም ትልቅ ግን ያ ወጣት አሁን ነብዩ ያኔ እስልምና የሰጠውን ቦታ ይዞ እየሄደ ነው ወይ አላህ ማለት ነው ሁላችንም ያለን አቅል ይስጥ ይሄንን ስል እንግዲህ ለእስልምና ማገልገል የሚችለው ወጣቱ ብቻ አይደለም ወጣቱ ብቻ ነው ማለት አይደለም እያንዳንዱ ባለበት እድሜ በትያኒ ባለበት እድሜ ላይ እስልምና ማገልገል ይችላል ማንም ሰው አላህ በሰጠው ማለት ነው ችሎታ ባለበት እድሜ ላይ ማንም ሰው ቢሆን እስልምናን ማገልገል ይችላል ሰዓት ይልጠቀም እስልምና ከኛ ምን ይፈልጋል በተለይ ከወጣቶች ለሚለው የመጀመሪያ እስልምና ከኔና ከናንተ የሚፈልገው በተለይ ከወጣቱ የሚፈልገው እንخدم እኛ እሱ መخدም ዛሬ እስልምናን የሚከድሙ ወጣቶች ስንት ናቸው والله ወንድ ወጣቶች እስልምናን ከድመዋል ሴት ማለት ነው ወጣቶችም እስልምናን ከድመዋል ግን ብዙ ጊዜ የእስልምና ኺድማ ሲነሳኛው ወንዶች በተለይ በሁሉ ነገር ራስ ወዳድ ስለሆን የኺድማውን ጉዳይ መጀመሪያ ለራሳችን ነው የምንሰጠው አይደል ዋሻው ብዙ ጊዜ ኺድመት الاسلام ሲነሳ መጀመሪያ ወደ ዑመል እስላም ያጭንቅላት የሚመጣው ወንዶች ናቸው አይደለም ልክ ወጣቱ ማለት ነው ወንዶች እስልምናን እንደخدሙት ሁላ ወጣት ሴቶችም ማለት ነው እስልምናን خدመዋል አይደል የወጣቶች ያኒ የወጣቶች የሙስሊም ወጣት ድርሻ በእስልምና ውስጥ ትልቅ ቦታ እንዳለው ሁላ የሴት ወጣት ማለት ነው ድርሻም በእስልምና ውስጥ ያለው ቦታ በጣም ትልቅ ነው ግን እዚህ ጋር ወደዛ ከመግባቴ በፊት ኸዋን ትለኛ ምዕራብ ዓለም የምንኖር ሰዎች በተለይ ሴቶች የሚዲያው ዓለም ከእስልምና ውጭ ሌላ እምነት የሚከተሉ አዕዳው الاسلام ሙስሊም ጠሎች እናንተን ለማለት ነው እህቶችን ብዙ ጊዜ ባላቸው ሚዲያ ለናንተ ከናንተ ጆሮ የሚያደርሱት ነገር
ብዙ ጊዜ የተሳሳተ ነገር መሆኑን ልትገነዘቡ ይገባል። ብዙ ጊዜ አዕዳው الإسلام እስልምናን ጠል የሆኑ ከእስልምና ውጭ የሚከተሉ ሴቶችን እስልምና የሰጣቸውን ቦታ በማጨልሸት ነው የሚያነሱት አይደለም። ሂጃብ አድርጉ በማለት እናንተን እንደጎዳችሁ ከቤታችሁ ሳትወጡ የቤት ማለት ነው መቤት ሆናችሁ እንድትኖሩ እስልምና በማድረጉ ምክንያት እናንተን እንደጎዳችሁ እነዚህን በመሰል ነገሮች ማለት ነው ሚዲያው የእናንተን አቅል ብዙ ጊዜ እንትን ያረጋው። ይሄ ደግሞ እኛ እንደ ሙስሊም ማለት ነው እኛን ሊሸውደን አይገባም። አይዳው ያኒ ኪታብን በመታነቡበት ሰዓት እንግዲህ ብዙ ከእስልምና ውጭ ያሉ በተለይ ሙስሊም ጠላት የሆኑ ሰዎች ስለ ሴቶች በሚጽፉበት ሰዓት ሲናገሩ ምን እንደሚሉ علينا أن نكسب المرأة في أي يوم مدت يدها ربحنا القضية እኛ ይላሉ መስራት ያለብን በወጣቱ ሙስሊም ላይ ሳይሆን ትኩረት ሰጥተን ማለት ነው ልንሰራ የሚገባው በሴቱ ላይ ነው ይላሉ የሙስሊም ጠላቶች። የኛ ጉዳይ ማለት ነው ተሳክቶ አንድ ቀን እጃቸውን ለኛ የሰጡን እንደውም እኛ በእነሱ ላይ ማለት ነው የምንፈልገውን ግብ ከቦታው ለማድረስ ሁሉ ነገር የተስተካከለልን ይሆናል ይላል። ብዙ ጊዜ የነሱ ስራ ያኒ ፌሚኒዝም በሉት ጥቃት የሚያደርሱት በእናንተ በኩል። ይህንን የማነሳበት ምክንያት ሴቶች በእስልምና ውስጥ ያላቸው ቦታ ወንዶች በእስልምና ውስጥ ካላቸው ቦታ የተናነሰ አይደለም። በተለይ ማለት ነው خدمة الإسلام አስመልክቶ አንድ ሰሃቢይትን ላንሳላችሁ። ኡሙ ኡማራ ሲባል ሰምታችኋል? ኡሙ ኡማራ የሚያውቃታል? ኡሙ ኡማራ የሚያውቃታል? እንደ ጥያቄ ላቀ ኡሙ ኡማራን ታውቃታላችሁ? نسيبة بنت كعب المازنية رضي الله عنها وارضاها ኡሙ ኡማራን ታውቃታላችሁ? ሴቶችም በሚያውቋቸው ሰዎች አሉ፣ ወንዶችም የሚያውቋቸው ሰዎች አሉ አይደል? ዛሬ ለምሳሌ ያክል አንድ ወጣትን የነብዩ ሰለላሁ ዐለይሂ ወሰለም ስም እስከ አያታቸው ንገረኝ ከምትለው ይልቅ የመሲን የሮናልዶን የሌሎችን ማለት ነው በኳሱ ዓለም ትልቅ ቦታ አላቸው የሚባሉ ሰዎችን ታሪካቸውን ንገረኝ ማለቱ ይቀላቸው አይደል? ብዙ ጊዜ እኔ ስለምጠይቅ ወጣቱን እስቲ ስለ ነብዩ ማለት ነው እስከ አያት ጥራ ስትለው የመጀመሪያ የሚያረገው ወይንም የሚወስደው ማለት ነው ተግባር ራሱን ነው የሚያውቀው። ወላሂ ኡስታዝ እኮ አውቃቸው ነበር ግን ረስቻቸው ነው ይላል። መሲ ማን ነው በለው። አላሁ አክበር። የሆነ ያኔ ሰሃቢ ታሪክ የሚያወራልህ ነው ይመስልክ። መሲ የተገዛው እንዲህ ነው፣ የተወለደው እንዲህ ነው፣ ልጆች አለው፣ አሁን የተሸጠው እንዲህ ነው። ወላሂ እንደውም አልሰማም፣ አሁን አርሴናል ለቆ ወደ እንትን ነው ሊሄድ ነው ይላል። ያስረዳል ታሪኩን። ማሻአላህ ተባረከ። ነብዩስ ማን ናቸው? እስካቱ ይተናነቋል። እህቶቻችንም ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ኸዲጃ ማናት? ምን ነበረች? ምን ሰራች? ምን አደረገች ተብሎ ከመጠየቅ ይልቅ በሴቱ ዓለም ማለት ነው ታዋቂ የሆነችን ሴት ብንጠይቃት እስከ መጨረሻው ታሪካችን ያኒ ታሪክ መንገር አይከተል ማለት ነው። ኡሙ አማራ ረዲየላሁ ዐንሃ ወርዳሃ ነሲበቱ ቢንቱ ከዕብ አልማዘኒያ ረዲየላሁ ዐንሃ ለእስልምና ምን እንዳበረከተች ልንገራችሁ። ወደ ወንዶችም እንመጣለን። የውመ ኡሑድ ታውቃላችሁ። የኡሑድ ጦርነት ለታ ምን እንደተከሰተ ሁላችንም እናውቃለን። ሁሉም አይን ክስተቱም ያስከፋ ነበር።
አሉ የሚባሉ ሰሃቦች ነብዩን አለይሂ ሰላቱ ወሰላም ትተው በሸሹበት ሰዓት ጥቂት የሆኑ ሰሃቦች ማለት ነው ያኒ ሰሃቦች ቀርተው ነው ከነብዩ ሰለላሁ ዐለይሂ ወሰለም ጎን ቆመው ከለጠላቱ አካል የሚመጣው ማለት ነው ክስተት ሲከላከሉ የነበሩት ከነዛ መካከል አንዷ ኡሙ አማራ ነበረች ነሲበቱ ቢንቱ ከዕብ አልማዘኒያ ረዲየላሁ ዐንሃ አርዳ 13 ማለት ነው ከባድ የሆኑ ምቶችን የተመታችው ከነብዩ ሰለላሁ ዐለይሂ ወሰለም ስትከላከል በነብዩ ዐለይሂ ሰላቱ ወሰላም ብርታቷን ጀግንነቷን እምታደርገውን ነገር ሲያዩ ምን አሏት ያ ኡሙ አማራ من يطيق ما تطيقين يا ኡሙ አማራ አንቺ የምታደርጊውን ነገር ማለት ነው ዛሬ ችሎ የሚያደርግ ማን ነው አሏት እንግዲህ ሴት ነች ጀግና ሴት ማለት በል የሚገርማችሁ እሷ ብቻ አይደለችም ሁለት ልጆቿ ማለት ነው ከጎን ቆመው ከነብዩ ሰለላሁ ዐለይሂ ወሰለም ሲከላከሉ ነበር ሐቢብ እና አብዱላህ ጦርነቱ ካለቀ በኋላ ነብዩ ዐለይሂ ሰላቱ ወሰላም ልጇን ማለት ነው አብዱላህን ጠርተው مقام أمك خير من مقام فلان وفلان ومقام زوجك وزوجها خير يعني خير من مقام فلان وفلان ومقامك خير من مقام فلان وفلان ناس عبد الله عليه ዛሬ እናት ያደረገችው ነገር ማለት ነው እከሌ የሚባሉ ሰሃቦችን ስም በመጥራት ከነሱ የበለጠ ቦታ አላት የባሏም ማለት ነው ቦታ ከከሌ ሰሃቢ የበለጠ ነው አንተም የሷ ልጅ አብዱላህ ዛሬ ያደረከው ነገር እከሌ ከሚባለው ማለት ነው ሰሃቢ የበለጠ ቦታ አንተም አላህ ረሂመኩሙላህ ያ አህለል በይት እናንተ ጀግና ሆነችሁ ቤተሰቦች አላህ ያ ረህመት በእናንተ ላይ ይሁን ብለው ዱዓ አደረጉላችሁ ነብዩ አለይሂ ሰላም ኡሙ አማራ ረዲየላሁ ዐንሃ ወርዳ በሴትነቷ ሴት ነኝ ብላ ለዲን ከማገልገል ወደ ኋላ አላለችም ዛሬ ላኪን የሚያሳዝነው ብዙ ወጣት ማለት ነው ሴቶቻችን ለእስልምና ማገልገል እየቻሉ ላኪን በሌላ ነገር ተጠምደዋል ቲክቶከርን ማለት ነው ማሻአላህ አይደለም ዛሬ አንድ ዳዒ ካለው ፎሎወር ይልቅ አንድ ቲክቶከር ያለው ፎሎወር ምን ያክል እንደሆነ ታውቃላችሁ አልহামዱሊላህ እኔ እዛ ዓለም ውስጥ የለው ቲክቶከርም አይደለም አምኖት ፌስቡክ ጋር አምኖት ሁሉም ላይ ያለው አልহামዱሊላህ ረብል ዓለሚን ግን አህዋላችን ያሳዝናል ስለዚህ እስልምና ከኛ የሚፈልገው እንደ አንድ ሙስሊም ማለት ነው እስሊያን ኖረን ሞት በምትመጣበት ሰዓት ሞተን ከዚህ ዱንያ መለየትን ብቻ ሳይሆን እስልምና ከኛ የሚፈልገው እነዛ ሰሃቦች አገልግለው እንዲሄዱት ሁላ እኔም እናንተም እንድናገለግል ከሴቶች ማለት ነው ኡሙ አማራ እንደ ምሳሌ ወሰድን እንደው ከወንድ ደግሞ አንድ ምሳሌ እንወስድ زيد بن ثابت بن ضحاك الأنصاري رضي الله عنه وارضاه زيد بن ثابت ታውቁታላችሁ አይደል ወንዶች ጥያቄ ለእናንተ زيد بن ثابت እናውቀዋለን إن شاء الله زيد بن ثابت እናውቀዋለን አይደል ጫና ልፈጥረባችሁ አይደለም አታውቁት ማለት ታውቁታላችሁ ጀዛከላሁ ኸይር ዘይድ ብን ثابت رضي الله عنه ነብዩ አለይሂ ሰላቱ ወሰላም ከመዲና ተሰደው እስልምናን ሲቀበል እድሜው ስንት ነበር 13 አመቱ ስንት እድሜው ስንት ነው 13 አመቱ ነው ዘይድ ብን ثابت እስልምናን ሲቀበል እድሜው ስንት ነው 13 አመቱ ነው በ13 አመቱ ምን ሰራ እናያለን ዛሬ ላኪን اخواني በተለይ ምዕራቡ ዓለም ላይ የምንኖር ውስጥ የምንኖር ሰዎች
18 ዓመት እድሜ ላለው ወጣት ምን አይነት ቦታ ነው የምንሰጠው? ልጅ ነው አይደል የሚባለው? አረ ቲኔጀር ነው እሱ፣ ምንም የሚያውቀው ነገር የለም፣ ገና ዘሎ አልጠገበም፣ ይብላ ትንሽ ይፈንዳ ነው አይደለም እንለው። እነ ዘይድ ብን ሙሳቢት ረዲየላሁ ዐንሁ ገና በ13 ዓመቱ የሰራውን ነገር ስናይ በጣም ነው የሚያስገርም። ዘይድ ብን ሙሳቢት ረዲየላሁ ዐንሁ ነቢ ዓለይሂ ሰላቱ ወሰላም ወደ መዲና ተቀቢያን የተመሰደው እስልምናን በተቀበለበት ሰዓት እድሜ 13 ዓመቱ እና ነቢዩ ዓለይሂ ሰላቱ ወሰላም ከለታት አንድ ቀን ከሰሃቦቻቸው ጋር ተቀምጠው ሳለ ሌሎች ማለት ነው ሰሃቢ ዘይድ ብን ሳቢት ረዲየላሁ ዐንሁ ይዘውት መጡ ወደዚህ ወደ ነቢዩ ዓለይሂ ሰላቱ ወሰላም። ያ ረሱለላህ ይህ ማለት ነው በእድሜ ትንሽ ሆኖ የምታየው ይሄ ትንሽ ልጅ በእርሱ ላይ የተወረደው ማለት ነው ቁርአን 17 ማለት ነው ጁዝን አፍዘዋል። ቁርአን ማፈዝ ብቻ አይደለም ሌላም ችሎታም ሰጥቶታል። መጻፍ ይችላል፣ ማንበብ ይችላል። በዛ ዘመን ውስጥ ማለት ነው ማንበብና መጻፍ የሚችሉ ሰዎች ቁጥራቸው በጣም ትንሽ ነው፣ የለም ማለት ይቻላል። ቁርአን ከማፈዙ ጋር እድሜው ትንሽ ከመሆኑ ጋር መጻፍም ማንበብም ይችላል። ስለዚህ እኛ ያልነህን ነገር ለመፈተንና ለማወቅ የምትፈልግ ከሆነ ያ ረሱላላህ ማለት ነው ፈትነው አሉት። ነቢዩ ዓለይሂ ሰላቱ ወሰላም እስቲ እንደተባለው ለማወቅ እፈልጋለሁ፣ እስቲ ቁርአን ቅራ አሉት። ዘይድ ብን ሳቢትም ረዲየላሁ ዐንሁ በነቢዩ ዓለይሂ ሰላቱ ወሰላም እሳቸው ላይ በተወረደው መልኩ ማለት ነው ቁርአንን ሲቀራላቸው በጣም ተደነቁ። ካለው እድሜ አንፃር መጻፍ ይችላል፣ ማንበብ ይችላል። ማሻአላህ። እና ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? እዚህ ጋር ነው አሁን የኔ ማስረጃ፣ እዚህ ጋር ነው ያለውን ክህለት ያለውን ችሎታ ሲያዩ ትንሽ ነው አላሉ። አሁን እኛ እንደምናሳድገው ማለት ነው خافان ورموتيس كا مجا دردر خيا تكشجا مجان خيا مكود تربا بر أبو إيجو الليبر عند زار المنا صادقه 17 ዓመቱ 18 ዓመቱ كون بل عندنا حارس مولتو تندسان نميتايو النزا ግን ማለት በ13 ዓመታቸው ለበዛ ዘመን ላሉ ለሚገባቸው ኡማና ለመጪው ትውልድ ማለት ነው ትልቅ ነገር ሰርተዋል። ነብዩ አለይሂ ሰላቱ ወሰላም ለዘይድ ብን ሳቢት ምን አሉት? አንተ ልጅ አሉት ያለከ አላህ Subhanahu Wa Ta'ala የሰጠህ ችሎታ ትልቅ ነው። እድሜና ማለት የተሰጠ ጭንቅላት ሲታይ ማለት ነው ካቅምህ በላይ ነው። እና ነብዩ አለይሂ ሰላቱ ወሰላም ምን አሉት? ተዓለም كتابة يهود فما آمنهم على كتابي. زيد بن ثابت الله ما لنو كلوتا ناشهلتوا كلوتا ستوهال ስለዚህ ይሁዶችም ማለት ነው ኪታብን ጠንቅቀ ተማርልኝ፣ ቋንቋቸውን ተማርልኝ፣ እኔ በእኔ ላይ ተወረደው ኪታብ ላይ ስለማምናቸው። ዘይድ ብን ثابت ይሁዶችን ኢብሩ ለመማር የተወሰኑ ቀናት ነበር የፈጀበት። ነቢዩን ሲያኒም ተምሮ ከመጣ በኋላ ተደነቁና አሁንም ማለት ነው ሌላ ቋንቋም ጨመረ ተማርልኝ አሉት። ሌላም ቋንቋ ተምሮ መጣ። ከሌላ ቦታ የሚመጣው ማለት ነው ደብዳቤ ብዙ ሰሃቦችን ነብዩ አለይሂ ሰላቱ ወሰለም ሚስጥር ስለማካፈሉ ከባድ የሚባሉ ሚስጥርን እንዲያነብና ሚስጥርን እንዲካፈል ገና በ13 ዓመቱ ዘይድ ብን ثابت ነበር መጥቶ ማለት ያንን ደብዳቤ እንዲያነብላቸው የሚጠቁት። እንግዲህ ዛሬ አሜሪካ መንግስት በዓለም ሚስጥር ለሁሉም ሰው ነው እንደሚያካፍለው። የኔ የሚላቸው አገር ደረጃ የሚሆን በዓለም ደረጃ የሚያካፍላቸው ውስን የሆኑ ሰዎች አሉ አይደለ? ዘይድ ብን ثابت ማለት ነው እንደዛ ውስን የእስልምና የሀገር ከሀገር ውጪ ባሉ ሚስጥሮች ተካፋይ ሆኖ ከሚያስተናግድ አንዱ በ13 ዓመቱ ثابت ነበር። እና ዑለማዎች ረህመቱላሂ ዐለይሂ እንደዚህ አይነት ነገርን የሚያመጡበት ምክንያት የሰው ልጅ
የሸሪዓ እውቀት ያለው እንደውም ከሚያበጀው ነገር ይልቅ የሚያበላሸው ብዙ ነው። ለዛም ነው ዑመር ኢብኑ አብዱልአዚዝ ረሕመቱላህ ዐለይህ መን ዐበደ አላህ ቢገይሪ ዒልምን ካነ ማ ዩፍሲዱ አክሰረ ሚማ ዩስሊህ። የሰው ልጅ ማለት ነው አላህን ያለ እውቀት የተገዛ እንደውም ከሚያበጀው ነገር ይልቅ የሚያበላሸው ነገር ብዙ ነው። ዛሬ ላይ ሆነን ስናየው ኡመል ኢስላሚያ እውቀትን ከመማር ይልቅ በሌላ ነገር ተጠምዷል አይደለም። እኔ አንዳንድ የሚገርመኝ ትልልቅ ዑለማዎች አላህ Subhanahu Wa Ta'ala በእናንተ ውስጥ በተለይ የምትኖሩበት ሀገር ላይ አስቀምጦ መጠቀም እያቻላቸው ዛሬ እውቀትን የምንፈልገው ማለት ነው ከፌስቡክ ነው አይደል እንዴ? ዛሬ ትልልቅ ዓሊም የሚባሉ ሰዎች ዕልምን ንስጥ ብለው ማለት ነው እየተቀመጡ ከነሱ አይደለም እውቀትን እየፈለግን ያለ ነው አይደል? ለዛ ነው ሙሐመድ ኢብኑ ሲሪን ረሕመቱላሂ ዐለይህ ምን ይላሉ? إن هذا العلم دين فانظروا أمن تأخذون دينكم. ይህ አላህ የሰጣችሁ ዲን الإسلام ራሱ ማለት ነው። ዲን الإسلام ዕልም የሚባለው ራሱ ዲን ነው፣ እውቀት ዲን ነው። ስለዚህ እውቀትን ለመቅሰም በምትፈልጉበት ሰዓት እውቀትን ከየት መውሰድ እንዳለባችሁ እዩ ይለናል። ፌስቡክ ላይ የወጣ ሰው ሁላ ሼኽ መሆን አይችልም። እኽዋን ግልጽ ነው። ስለዚህ በመጀመሪያ እውቀትን እንፈልግ፣ እንማር እኽዋን። ብዙ ነገር እያጠፋን ነው ባለማወቅ ማለት ነው። ብዙ ስህተት እየሰራን ነው። እኔ አንድ ነገር ልጠይቃችሁ እስቲ። ለምሳሌ እየሰገዳችሁ እያለሳለ አንድ ረካ ማለት ነው እየሰግዳችሁ እንደ ጥያቄ ነው፣ በኋላ እንደ ትምህርት ወሰዱት። እኔ እየተሰገድኩኝ ከዛ በኋላ ሩኩዕ አረኩኝ፣ ከዛ በኋላ ወደ ስጁድ ነው አይደለም ሄደው። አንድ ስጁድ ማለት ነው አድርጌ ሁለተኛውን ስጁድ ሳላደርግ ብነሳ ከቆምኩ በኋላ ሁለተኛ ማለት ነው ረካዓ ላይ ከገባው በኋላ ባስታውስ ምንድነው ማረገው? እውቀቱ ካለኝ አስተካክሏለሁ። እውቀቱ ካሌለኝስ የሰገድኩ መስሎኝ ማለት ነው ሳልሰግድ ከሰላቴ ምን ሆናለሁ? እወጣለሁ። ለዛ ነው يقول الشاعر إن اليتيم الذي قد مات أبوه إن اليتيم يتيم العلم والعدب. يتيم بلو مالت أباتون يتيان يتاسو አይደለም። يتيم بلو مالت أدبنا علم الشريعة على اللي وسونيلون القطار. علم الشريعة عليكم بعلم الشريعة والله. لذا ابن الجوزي رحمة الله عليه من يلاله إن أول تلبيس إبليس على الناس سدهم عن الدين عن العلم لأن العلم نور فإذا أطفى عليهم مصابيحهم خبطهم في الظلام. أو كم مجمّر يا إبليس سرا بس هو اللي جوش مالتنا ولا يمسراو نجرات ما مساسل كمان مساسل قاك بتجمّري دقمو سوّتشن مالنا كوكت من مارقنا مكلكلنا أوكت انداي فلقو የዕልም ሸሪዓን እንዳይፈልጉ ቁርአንና ሐዲስን እንዳይማሩ ምን ማድረግ ነው? መከልከል ነው። ይሄንን ካደረገ በኋላ አላህ በበያኒ አላህ በኑር እንዲኖሩ ካልፈለገና በኒያሚ ኑራቸውን ብርሃናቸውን ካጠፋ በኋላ ምን ያረጋቸዋል? እንዳፈለገ ባፈለገው አቅጣጫ ባፈለገው መንገድ ማለት ነው ምን ያረጋቸዋል? ይጫወትባቸዋል። ኸዋኒ በተለይ ወላሂ ለወጣቱ ሙስሊም እኔ ምን ጊዜም ስራዬ ወጣቱ ላይ ነው ስራዬ። ሰዓት ካለኝ አንድ እንትን ልናገርና 5 ሚኒት ነው ባላነሳው ይሻለኛል። 10 ደቂቃ ካረጋችሁ ኢንሻአላህ ተስፋ እንዳትቆርጡ። በተለይ ወላሂ ወጣቶች ሁሌም መመክራችሁ ተስፋ አትቆርጡ። ተስፋ አልቆረጥን እንደውም ካለምንም የሆነ ቦታ መድረስ እንችላለን። ለዚህ ደግሞ ኢማሙ አልቃዕነቢ ረሕመቱላህ ዐለይህ በጣም ነው የምወዳቸው። ኢማሙ አልቃዕነቢ ሲባል ሰምታችኋል? አብዱላህ ቢን መስለመተ ቢን አልቃዕነቢ አልሐሪሲይ አልበስሪይ ረሕመቱላህ ዐለይህ ምን እንደነበረ ታውቃላችሁ? ዓሊም ከመሆኑ በፊት ኢብኑ ቁዳም አልመቅደሲ ኪታቡ ተዋቢን ኢማሙ ዛህቢ ረሕመቱላህ ዐለይህ ሲያር አዕላሙ ኑበላ ይህንን ታሪክ ያመጡታል። ከፈለጋችሁ መልሳችሁ ማየት ትችላላችሁ።
ኢማሙ ቃዕነቢ ረሕመቱላህ ዐለይህ ስማቸው አብዱላህ ቢኑ መስለም አልቃዕነቢ አልበስሪ ረሕመቱላህ ዐለይህ እንደ ሂጅራ አቆጣጠር በ130 ተወልደው እንደ ሂጅራ አቆጣጠር በ221 ላይ ነው የሞቱት ረሕመቱላህ ዐለይህ። ያኒ ወደ ኢልም ዓለም ወይንም ዓሊም ከመሆናቸው በፊት የነበራቸው ቦታ ይሸርቡ ነበር፣ ጠጪ ነበር። ቁንድፍት ነገር ያው ቁንድፍት ታውቃላችሁ አይደል? አይን አበባ፣ ቁንድፍት፣ ነጯ እኛ ሀገር በብዙ ይጠራል። እንግዲህ አረ ይሄ ከተማ ልጅ ወይንም ከተማ ካታንጋ አካባቢ ያደጋችሁ ሰዎች ታውቁታላችሁ። ቁንድፍት፣ አይኒ፣ አይን አበባ ብዙ አይነት ስም አለው ኸምርያ እኛ ሀገር ማለት ነው። እና ኢማሙ ቃዕነቢ ረሕመቱላህ ዐለይህ ይሸርቡ ነበር ተውበት ከማረጋቸው ወይንም ዑደ ኢልሙዓን ይሄ እና ከለታት አንድ ቀን ያው እንደተለመደው ጓደኞቻቸውን መሸረቢያ ቤት ለመሄድ እየጠበቁ ሳለ ሰው በጣም ብዙ ሰው አካቧቸው በአራቅ ውስጥ ታይቶ የማይታይ ሰው ያኔ ክስተት አዩ። ኢማሙ ቃዕነቢ ቁጭ ብለው ማለት ነው ወጣት ለጋ ገና እና ሲያዩ እንደዚህ አይነት ነገር አይተው አያውቁም። ከዛ በኋላ ከተነሱ ያኔ ከተቀመጡበት በኋላ ተነስተው ሄዱና ያው የወጣትነቱ ጉልበት አለ ገፋ ገፋ እያደረጉ ቀጥታ አህያ ላይ ተቀምጦ ወደ ነበረ ሰው ማለት ነው ቀረቡ እና ምን አሉ? ይሄ ማን ነው አሉ። አህያ ላይ የሚቀመጠው እነሆ ሹዕባ አሉት። ይሄማ ሹዕባ ነው አሏቸው። እንግዲህ ሹዕባን ማያውቅ ሰው የለም። ሱብሓነላህ ማን ነው ሹዕባ ብለው ጠየቋቸው። ሹዕባማ ማለት ነው ሙሐዲስ ነው አሏቸው። ሐዲስ የሚያወራ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስን የሚዘገብ ሰው ነው አሉ። ሐዲስ የሚባል ነገር ኢማሙ ቃዕነቢ ሰምተው አያውቁም። ምንድነው ሐዲስ አሉ። አይ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ የሚያስተምር ሰው ነው ብለው የእሳቸው ደረሶች ይዘረዝሩላቸው ጀመር። ከዛ በኋላ ጠጋ ብለው እንግዲህ ሙሐዲስ ነህ ተብለሃል፣ ታወራለህ ተብለሃል፣ ንገረኝ የምታወራውን ነገር አሉት። ዓሊሞች ሱብሓነላህ አላህ ከሰጣቸው ሒክማ ሁሉን ነገር ከቦታው የማስቀመጥ ችሎታ ስላላቸው አዩትና ማ አንተ ሚን አህሊ ልሐዲት ፈኡሐዲሱክ አንተ ከሐዲስ ሰዎች አይደለም እንግዲህ ሐዲስ እንዳልነግርህ አሉት። ኢማሙ ቃዕነቢ ረሕመቱላህ ዐለይህ ቆጣሉና የወጣትነት እንግዲህ ከነገርከኝ ንገረኝ አሉት። ማንን ነው የሚሉት? ሹዕባ ቢኑ ሐጃጅ ቢኑ ልወርዲ አቡ ሚስጣህ ረሕመቱላህ ዐለይህ ትልቅ ዓሊም ናቸው። አንቱም የሚባሉ በዛ ዘመን ማለት ነው ወዲያኒ ሱብሓነላህ ተምሳሌት ያሌላቸው ትልቅ ዓሊም ናቸው አይደለ እንዴ? ለዛ ነው ኢማሙ ሻፊዒ ረሕመቱላህ ዐለይህ ስለ ሐጃጅ ስለ ሹዕባ ቢኑ ሐጃጅ ሲናገሩ ምን ይላሉ? ወለውላ ሹዕበቱ ለማ ዑሪፈ አልሐዲሱ ፊ ልኢራቅ ሹዕባ ማለት ነው አላህ ስብሓነሁ ወተዓላ በኢራቅ ውስጥ ባይፈጥራቸው ኖሮ የኢራቅ ሰዎች ማለት ነው ሐዲስን አያውቁም ነበር፣ አይረዱም ነበር ይላሉ። ሱፊያኑ ተውሪ ረሕመቱላህ ዐለይህ ስለ ሹዕባ ቢኑ ሐጃጅ በሚናገሩበት ሰዓት ምን ይላሉ? ሹዕባ ብሎ ማለት ወደ ሐዲስ ከመጣን የሐዲስ አሚር አልሙእሚኒን ነው ይሏቸዋል። እንደነዚህ አይነቱን ሰው ኢማሙ ቃዕነቢ ረሕመቱላህ ዐለይህ አያውቋቸውም። ለምን? በሌላ ዓለም ውስጥ ነው የሚኖሩት። እና ነገሩ መጠንከሩን ሲያዩ ሹዕበት ብኑ ሐጃጅ ረሕመቱላህ ዐለይህ ምን አሉት? ሐደሰና አልመንሱሪ አልርብዒ አን ኢብኒ መስዑድ ረዲየላሁ ዐንሁ ኢለም ተስያን ምንድነው ሐዲሱ? ኢለም ተስተሕይ ፈስናዕ ማ ሽዕት። ቦታው ነው እንግዲህ አዩትና አደብ ያሌለው ጎረምሳ የሚሆኑን ሲያዩት በዛን ጊዜ ሊያክመው አቅሉን ሊቀይር አደብ ሊያስይዘው የሚችል ማለት ነው ቦታውን የያዘ ሐዲስ ነው የነገሩት። ሐደሰና አልመንሱሪ አልርብዒ አን ኢብኒ መስዑድ ረዲየላሁ ዐንሁ ብለው ሐዲስ ዘገቡለት። እንግዲያውስ የማታፍር ከሆነ ያሻህን ስራ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ይህንን ሐዲስ በሰማ ሰዓት ኢማሙ ቃዕነቢ ረሕመቱላሂ ዐለይህ ደነገጡ። በቃ ይሄ ማለት ለእኔ ነው አይደለ እንዴ? አደብ የለኝም ማለት ነው አይደለ? ብለው ቀጥታ ወደ እናታቸው ቤት ነበር የተመለሱት። ተመልሰው እናቴ ሆይ ሐዲሱን ላሳጥርላችሁ ሰዓት ስላሌለ እናቴ ሆይ
ጓደኞቼ ይመጣሉ ሲመጡም ቤት እንደቀድሞ ማለና አስገቢና የሚበላ ካለ ስጫቸው ይብሉ መጠጥስ ብሎ የጠየቁሽ እንደሆን ደግሞ ቃነቢ ደፍቶታል በያቸው የት ሄደ ብሎ ከጠየቁሽም ሄዷል አላውቅም በያቸው ኢማሙ ቃነቢ ረህመቱላህ ዐለይሂ ወደ ቤት ተመልሰው ሻንጣቸውን ይዘው ቀጥታ ወዳ ያኒ ጠየቁት ኢማማን እንደዚህ ያኒ ዕውቀትን ልፈልግበት የምችል ቦታ ንገረኝ አላቸው ኢማሙ ሸውባ እንደዚህ አይነት ዓሊም ኢማሙ ማሊክ ቢን አነስ መዲና አለ ሄድና ተማራሉት ቀጥታ ወደዛ ነው ያመራው ሻንጣውን ይዞ ማለት ለ30 ዓመት ኢማሙ ማሊክ ነጋ ነበር የቆየው ረህመቱላህ ዐለይሂ ኢማም ሙወጣ ኢብኑ ማሊክን ከዘገቡት ያኒ ማለት ነው ሱብሃንአላህ ተቀባይነት አላቸው ከሚባሉ ከኢማሙ ማሊክ ማለት ነው ቀንደኛ ተማሪ እንደ ኢማሙ ቃነቢ የለም እንደ ኢማሙ ቃነቢ የለም እና እኽዋኒ ከየት ነው የመጣው ከመጠጥ ዓለም ወደ ሙሐዲስነት አይደለ ስለዚህ አብሽሩ በተለይ ወጣቶች ወንጀላችን ቢበዛ ተስፋ አንቁረጥ እኔ እዚህ ጋር ስታዩ ማሻአላህ የነጻው ምንም ያለልኝ ታጥቤ ከወንጀል እዚህ ጋር ተወልውዬ የተቀመጥኩ ይመስላችኋል አይደል والله المعصوم ከሁሉም ነገር የተጠበቀው መሐመድ ብቻ ነው አለይሂ ሰላም እንደዛማ ባይሆን ይሄ ምናየው ማለት ነው በዑለማዎቻችን የሚነገረው ሐዲስ ዛሬ እዚህ መድረስ አይችልም ወንጀል ያሌለው ሰው ማይዘግብ ወይንም ዲኑ ማያደርስ ማይችል ነው አይደል ስለዚህ ተስፋ አላችሁ ዛሬም ቢሆን ተስፋ አላችሁ ኢንሻአላህ አልጨለመም አልረፈደም እንደ ኢማሙ ቃነቢ ከዛኛው ዓለም ወደዚህኛው ዓለም መምጣት ትችላላችሁ ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala ሁላችንንም እነዚህን አይነት ሰዎችን ለመሆን ከሚሞክሩ ሰዎች አላህ ያድርገን መሆን ባንችልም እንኳን ገጣሚው እንዳሉት ፈተሸበሁ بهم إن لم تكونوا مثلهم إن التشبه بالكرام فلاح እንደነሱ መሆን እንኳን ባትችሉም በእነሱ ለመሆን ማለት እነሱን ለመምሰል ማለት ነው እነሱን ለመምሰል በእነሱ ተመሰሉ በእነሱ መመሰል በውስጡ ምን አለና ክብር አለና አላህ Subhanahu Wa Ta'ala በሰማነው ማለት ነው ምን ሰራ አላህ ሰዎች አላህ ያድርገን አላህ ለዲናቸው ዘብ ከሚቆሙ ሰዎች አላህ ያድርገን አላህ ወጣቱን ካለበት ማለት ነው ገፍላ ወደ ዲኑ አላህ ያምጣው አሁንም ደግምላችኋለሁ አልጨለመም አልመሸም አልረፈደም ወቀደም ኡስታዛችን ብሏል ካሁን በኋላ አቡበከር አይመጣ ዑመር አይመጣ ዑስማን አይመጣ ጃዕፈር አይመጣ አይሻ አስማ ቢንት አቡበከር ሌሎችም አይመጡም ዲኑን ተረክበው ለሚመጣው ማለት ነው ትውልድ የሚያደርሱት እናንተው ናችሁ ወጣቶች አላህ የዛመት ካድርገኝ ብላችሁ አዱዓ አርጉ ስለዚህ ኸዋኔ ሰዓት የለንም ለእስልምና ምን ልስራ ካላችሁ ወንድም ሴትም ለእስልምና ማበርከት የሚችለው ነገር ብዙ አለ ለእኔ ለእናንተም ለራሴ ማደራ ምለው ሁሌም ራሳችሁን አትናቁ ሁላችሁም ጋር አላህ ለእያንዳንዱ የሰጠው ችሎታ አለ ዳይ ብቻ አይደለም እስልምና የሚያገለግለው ሼክ ብቻ አይደለም እስልምና የሚያገለግለው ከሼክም ከዳዒም ውጭ ሁሉም ለእስልምና ሁሉም ማገልገል ይችላል ሰሃቦች አንድ አይነት ችሎታ ኑሯቸው አይደለም እስልምናን በአንድ አይነት መልኩ ሲያገለግሉ የነበሩት አይደል እንዴ ሌላው ጦር መሪ ነበር ሌላው ማለት ነው አምባሳደር ነበር ሌላው ነጋዴ ነበር ሁሉም እንደየችሎታቸው እስልምናን አገልግለው ከዚህ ዱንያ ተሰናብተዋል አላህ እነሱ ማለት ነው ቦታ ተቀበለን ለእስልምና ትልቅ ነገር አበርክተው ከሚሄዱ ሰዎች አላህ Subhanahu Wa Ta'ala ያድርገን هذا بالله التوفيق وصلى الله على نبينا محمد وعلى اله وصحبه